ሰላም ሰላም እንዴት ናችሁ? ክቡራን እንደምናችሁ። እንኳን ወደ ቤታችን በሰላም መጣችሁ። ዛሬ በአዲስ ነገር ተከስተናል። በሌላ ርዕስ ስለ ኮላጅን ይሆናል የምናወራው። ኮላጅን ምንድን ነው የሚለው በመጀመሪያ ኮላጅን ያው ማንኛውም ሰው ሴትም ሆነ ወንድ 30 ዓመት ሲሞላው ከ30 ዓመት በላይ ሲሆን ጸጉሩ የኮላጅን መጠን የሚያመርተው ሰውነታችን እየቀነሰ ይመጣል። ያ ደግሞ ምንን ያመጣል? የፊት መሸብሸብን፣ እርጅናን እንዲሁም የፀጉር መሳሳትን እንዲሁም የጥፍር መሳሳትን ያመጣል ማለት ነው። ይህን ኮላጅን በምን መልኩ ልናገኝ እንችላለን? በሁለት አይነት መልኩ እናገኛለን። ሰፕሊመንቶችን በመጠቀም ሊሆን ይችላል። እንዲሁም ደግሞ ያው በምንበላው ምግብም እናገኛለን። የምንበላው ምግብም ራሱ በሁለት አይነት መንገድ እናገኘዋለን ማለት ነው። ኮላጅን ለቆዳ ጥራት፣ ለጽኑ ጥፍርና ወይም ለጠንካራ ጥፍርና ለፀጉር እንዲሁም ለላስቲክ መሰል መገጣጠሚያዎች ጥንካሬ ላይክ በመገጣጠሚያችን ማለት ነው በጣም አስፈላጊ የሆነ ፕሮቲን ነው። ሰውነታችን ኮላጅን በራሱ ማምረት ቢችልም እድሜ እየጨመረ ሲሄድ የማምረት አቅሙ ይቀንሳል። ኮላጅንን ወይም ሰውነታችንን ኮላጅን እንዲያመርት የሚረዱ ንጥረ ነገሮች የሚከተሉት ምግብ ማግኘት እንችላለን። አንደኛ በቀጥታ የምናገኘው ምግብ በምንበላው ጊዜ ቀጥታ ወደ ኮላጅን የሚሆን ምግብ አለ። ሁለተኛው ደግሞ ኮላጅን ሰውነታችን እንዲያመርት የሚረዳ ምግብም አለ ማለት ነው። አንደኛ ቀጥታ ኮላጅን የሚገኝባቸው ምግቦች የአጥንት መረቅ ወይም ቦን ብሮዝ፣ የበሬ ወይም የዶሮ አጥንትን ለረዥም ሰዓት በማፍላት የሚዘጋጅ መረቅ በቀጥታ ከፍተኛ የሆነ ኮላጅን መጠንን ይይዛል ማለት ነው። የአሳና የባህር ምግቦች በተለይ የአሳ ቆዳና አጥንት እንዲሁም ጄሌቲን በኮላጅን የበለጸጉ ናቸው። የዶሮ ስጋ በተለይም መገጣጠሚያዎቹና ቆዳው ላይ ከፍተኛ ኮላጅን ይገኛል። ብዙዎቻችን ቆዳውን አንበላውም፣ ግን ቆዳው ብዙ ኮላጅን ይይዟል ማለት ነው። እንቁላል በተለይ እንቁላል ነጩ ክፍል ኮላጅን ለማምረት የሚያስፈልጉ አሚኖ አሲዶችን ፕሮቲን ወይም ግላይሲን በከፍተኛ መጠን ይይዛል። ሁለተኛ ሰውነታችን ኮላጅን እንዲያመርት የሚያግዙ ምግቦች ይላል። ቫይታሚን ሲ ያላቸው ሰውነታችን ኮላጅንን ለማምረት የግድ ቫይታሚን ሲ ያስፈልገዋል። ኦኬ ሰውነታችን ኮላጅንን ለማምረት የግድ ቫይታሚን ሲ ያስፈልገዋል። ስለዚህ የሚከተሉትን ምግቦች መመገብ ወሳኝ ነው። አንደኛ ሎሚ ዝርያዎች ሎሚ፣ ብርቱካን፣ ማንደሪን እና ጁስ። ሁለተኛ ፍራፍሬዎች እንጆሪ፣ ስትሮበሪ፣ ፓፓያ እና ማንጎ። ቃሪያና የቃሪያ መጠጦች በተለይ ቀይና አረንጓዴ ቃሪያዎች በቫይታሚን ሲ የበለጸጉ ናቸው። እነዚህ ቫይታሚን ሲ ናቸው። ቫይታሚን ሲ ደግሞ ለኮላጅን ማምረት ጠቀሜታ አለው። ኮላጅን ሰውነታችን እንዲያመርት ይረዳል ማለት ነው። ሶስተኛ ሌሎች አጋዦች ምግቦች አረንጓዴ ቅጠላቅጠሎች እንደ ቆስጣ፣ ጎመን፣ ሰላጣ ያሉ ምግቦች ስላላቸው ክሎሮፊል ስላላቸው በቆዳ ውስጥ ኮላጅን እንዳይሰበር ይከላከላሉ። ነጭ ሽንኩርት በስሱ ሰልፈር በውስጡ ማለት ነው ሰልፈር ስላለው ኮላጅን እንዳይሰበርና በሰውነታችን ውስጥ በጥሩ ሁኔታ እንዲመረት ይረዳል። እነዚህ ምግቦች በዕለታዊ አመጋገቦ ውስጥ በማካተት የሰውነቶ የኮላጅን ምርት ማድረግ ይችላሉ። ስለ ቆዳ ጤንነት ወይም እንደዛ ማድረግ እንችላለን ማለት ነው። በተጨማሪም የኮላጅን ምርት ለመጨመር እና የሰውነታችን ውስጥ ያለውን ኮላጅን ላለማጣት የሚከተሉት ነጥቦች ማወቅ ይጠቅማል። አራተኛ ማዕድናትን የያዙ ምግቦች ዚንክ እና ኮፐር። ሰውነታችን ኮላጅንን ለመስራት ለቫይታሚን ሲ በተጨማሪ ዚንክ እና ኮፐር የተባሉ ማዕድናት ይፈልጋል። ዚንክ የሚገኝባቸው ምግቦች ጥራጥሬዎች፣ ባቄላ፣ አተር፣ ምስር፣ ለውዝ፣ ዱባ ፍሬ፣ የበሬ ስጋ እና የወተት ተዋጽኦች ናቸው። ኮፐር የሚገኝባቸው ምግቦች ጉበት፣ ካሼው ታውቃላችሁ፣ ሰሊጥ እና ጥቁር ቸኮሌት ናቸው። አምስተኛ ኮላጅን እንዳይሰበር ምን ማድረግ አለብን ይላል። ምግቦችን በጥሩ ሁኔታ ከመመገብ ጎን ለጎን በሰውነታችን ውስጥ ያለውን ኮላጅን መጠን የሚቀንሱ ነገሮች ማስወገድ ያስፈልጋል። ስኳርና የተጣሩ ካርቦሃይድሬቶች መቀነስ። ብዙ ስኳር መመገብ ኮላጅን እንዲደክምና በቀላሉ እንዲሰበር ያደርጋል። ከፀሐይ ብርሃን መጠበቅ፣ የአልትራቫዮሌት
ወይም ዩቪ ጨረር በቆዳ ውስጥ ያለውን ኮላጅን ስለሚሰብር ወይም ስለሚያጠፋ ከወጣቱ የፀሐይ ጨረር መከላከያ ወይም ልክ ስትወጡ ማለት ነው ሰንስክሪን መጠቀም ያስፈልጋል። ሲጋራ አለማጨስ። ሲጋራ ማጨስ ወደ ቆዳ የሚሄደውን የደም ዝውውር በመቀነስ ኮላጅን ምርት በከፍተኛ ሁኔታ ያዛባል። ስድስተኛ የኮላጅን ሰፕሊመንቶች ይላል። የተፈጥሮ ምግቦችን ማግኘት አስቸጋሪ በሚሆንበት ጊዜ በፈሳሽ በክኒን ወይም በዱቄት በፓውደር መልክ የሚዘጋጅ ኮላጅን ማሟያዎች መጠቀም ይቻላል። በተለይ ሃይድሮሎዚን ኮላጅን ወይም ኮላጅን ፔፕታይድስ የሚባሉ በሰውነታችን በቀላሉ ሊመጠጡ የሚችሉ ኮላጅኖች መጠቀም። እነዚህ ልማዶች ከአመጋገቦ ጋር በማጣመር የቆዳውን ውበትና እንዲሁም ደግሞ ኮላጅን ካለ ቆዳ ካጣ የማርጀት ያለ እድሜ ማርጀት መሸብሸብ ይመጣል ማለት ነው። ቤታችሁ መሸብሸብ ይመጣል። ብዙን ጊዜ ከ30 ዓመት በላይ ሲሆን ቆዳ እየደከመ ይመጣል ማለት ነው። በተለይ ፀሐይ በጣም ከፀሐይ መጠበቅ ጥሩ ነው ማለት ነው። በተጨማሪም የኮላጅን ምርት ለማገዝ እና ቆዳን ወጣትነት ለመጠበቅ የሚረዱ ጥቂት ተጨማሪ ምግቦች እና ጠቃሚ ምክሮች አሉ። ሰባተኛ አንቲኦክሲዳንት ያላቸው ምግቦች። አንቲኦክሲዳንት ኮላጅን በነፃ ፍሪ ሬዲክለስ አማካኝነት እንዳይሰበርና እንዳይበላሽ ይከላከላሉ። ቲማቲም በውስጡ ሊኮፒን የተባለ ኃይለኛ አንቲኦክሲዳንት ይይዛል። ይህ ንጥረ ነገር ቆዳን ከፀሐይ ጉዳት ከመጠበቁም በላይ ኮላጅን መጥፋት ይቀንሳል። አቮካዶ በቫይታሚን ሲ እና ኢ እና በጥሩ ስብ ሄልዚ ፋትስ የበለጸገ ስለሆነ ለቆዳ መለስለስና ለኮላጅን መመረቅ ከፍተኛ እገዛ ያደርጋል። አረንጓዴ ሻይ በውስጡ ያሉትን ፖሊፎሊን የተባሉ ውህዶችን የኮላጅን መበላሸትን ይከላከላሉ። እዚህ እንግዲህ ዛሬ እየተማርን ያለነው ስለ ኮላጅን ነው። ኮላጅን ለፊታችን ጥራት፣ ለፀጉራችን፣ ለጥፍራችን ወጣት ሆኖ ለመዝለቅ ያው ታውቃላችሁ 30 ዓመት ሲያልፍ ምን እንደሚፈጠር ማለት ነው። ለዛ ኮላጅን አስፈላጊ ነው። 8ኛ አሚኖ አሲድ የበለጸጉ ጥራጥሬዎች ላቪንጋን ወይም የጾም አመጋገብ የሚሆኑ ሰውነታቸውን ኮላጅን ለመስራት የሚጠቀምባቸው አሚኖ አሲዶች የያዙ ምግቦች አኩሪ አተር እና ምርቶቹ ጄኔስቲን የተባለ ሆርሞንን የሚመስል ንጥረ ነገር ስላላቸው ኮላጅን ምርትን ያነቃቃሉ። የዱባ ፍሬና የሱፍ ፍሬ በፕሮላክቲንና በቅባት አሲዶች የበለጸጉ በመሆናቸው ለሴሎች መታደስ ይጠቅማሉ። 9ኛ የውሃ ፍጆታን መጨመር። ብዙ ውሃ መጠጣት በራስ ኮላጅንን አይፈጥርም። ነገር ግን ኮላጅን በሰውነታችን ውስጥ በትክክል እንዲሰራና ቆዳችን ሁልጊዜም የረጠበና የመለጠጥ አቅሙ የጠበቀ እንዲሆን የውሃ አቅምና ምትክ የለውም። በአጠቃላይ እነዚህ ምግቦች ማዘውተርና ከላይ የተጠቀሱትን የስኳር መቀነስ፣ ከፀሐይ መጠበቅ በተግባር ማዋል የተሻለ ውጤት ያስገኛል። በተለይ ትኩረት ማድረግ የሚያስፈልጉ ነገሮች ለፀጉራችን ምን አይነት ለፀጉር ያለውን ደግሞ ጠቀሜታ እናያለን ማለት ነው። እንደምታዩት ፀጉራችን ሲበጣጠስ ምናምን ሲሳሳ ኮላጅን ያጥረዋል ማለት ነው። ስለዚህ መፍትሄው ለፀጉር ጤንነት ጥንካሬ፣ ፈጣን እድገት ኮላጅን ሚና በጣም ከፍተኛ ነው። ኮላጅን በውስጣቸው የያዘ አሚኖ አሲዶች ፀጉርን የሚሰራውን ኬራቲን የተባለ ፕሮቲን ለመገንባት በዋናነት ያገለግላሉ። ለፀጉሮ የተለየ ጥቅም የሚሰጡ ምግቦችና ልማዶች የሚከተሉት ናቸው። የፀጉርን መሰረት ሩት የሚያጠነክሩ ምግቦች እንደ የአሳ ቆዳና ሳልሞን፣ የእንቁላል አስኳልና ነጭ ክፍል፣ የዶሮ እርባታ ውጤቶች፣ የፀጉር እድገት የሚያፋጥኑ ኮላጅኖች፣ የቤሪ ፍሬዎች፣ ሎሚ፣ ቫይታሚን ሲዎች፣ የለውዝና ፍራፍሬዎች፣ የዱባ ፍሬና የሱፍ ፍሬ፣ ለፀጉር ተጨማሪ እንክብካቤ ምክሮች፣ ለራስ ቅል ማሳጅ፣ ከፍተኛ ሙቀት መቀነስ የመሳሰሉት ናቸው። ክቡራን እንግዲህ ተመልካቾቼ
ዛሬ ራፍሊ ሂደንበታል ማለት ነው። ስለ ኮላጅን በደንብ ደግሞ በቀጣይ ያሳያቸዋለሁ ምን አይነት ምግብ ለፀጉር እንደሚያስፈልግ ሁሉንም ነገር በስርዓት እናሳያቸዋለን ማለት ነው። ስለነበረን ቆይታ እናመሰግናለን። ቻው